እንኳን ደህና መጣችሁ። ዛሬ እንግዲህ በኢትዮጵያችን ያለውን የዲጂታል ገበያ እና የንግድ እንቅስቃሴ አዲስ ገጽታ አብረን እንቃኛለን። ይህ ማብራሪያ የዲጂታል ዓለምን እውነታዎችና ለንግድ ተቋማት ያለውን እምቅ አቅም ፍንቱ አድርጎ ያሳየናል። እሺ፣ ቀጥታ ወደ ጉዳዩ ስንገባ ዛሬ የምናንዳሳሳቸው 5 ዋና ዋና ነጥቦች አሉ። የዲጂታል ግብይት መግቢያ፣ በኢትዮጵያ ያለው ተጨባጭ ሁኔታ፣ ዋና ዋና ምሰሶቹ፣ የማህበራዊ ሚዲያና ይዘት አጠቃቀም፣ እንዲሁም በመጨረሻ ለንግድ የሚረዱ ስልጠኖች እናያለን። ወደ መጀመሪያው ክፍላችን እንለፍ። የዲጂታል ግብይት መግቢያ። እዚህ ላይ ነገሮች እንዴት እንደተቀያየሩ መሰረት እንጥላለን። እስቲ ያስቡት፣ ድሮ ማስታወቂያ ማሰራት ሲሳሰብ እጅግ ውድ እና በጥቂት የቴሌቪዥን ወይም የሬዲዮ ጣቢያዎች ብቻ የተወሰነ ነበር አይደል? አሁን ግን ነገሮች ተገልብተዋል። ዩቲዩብ፣ ቲክቶክ እና ፌስቡክን በመሳሰሉ መድረኮች አማካኝነት የትኛውም ንግድ በቀጥታ ደንበኞቹ ጋር መድረስ ይችላል። ይሄ ማለት መድረኩ ለሁሉም ክፍት ሆኗል ማለት ነው። ታዲያ ዲጂታል ግብይት ሲባል በትክክል ምንድን ነው? በአጭሩ ምርትና አገልግሎትን በኢንተርኔት አማካኝነት ማስተዋወቅ ነው። ግን ዋናው ቁም ነገር እሱ ብቻ አይደለም። ሰዎች ጊዜያቸውን በሚያሳልፉበት ቦታ ተገኝቶ ከደንበኞች ጋር የጠበቀና ዘላቂ ግንኙነትን መገንባት ነው። እዚህ ላይ አንድ ወሳኝ ነጥብ እናንሳ። ብዙ ጊዜ ዲጂታል ግብይት ሲባል ዝም ብሎ ፌስቡክ ወይም ቲክቶክ ላይ ፖስት ማድረግ ብቻ ይመስለናል አይደል? በፍጹም። ማህበራዊ ሚዲያ የዚህ ትልቅ ውቅያኖስ አንድ ትንሽ ጣብጣ ብቻ ነው። ሙሉ ስነ ማህደሩ ከዚያ እጅግ ይሰፋል። አሁን ደግሞ ወደ ሁለተኛው ክፍላችን እንሻገር። የግብይት ሁኔታ በኢትዮጵያ። ኢንተርኔት የአገራችንን ገበያ እንዴት እየቀየረው እንደሆነ መመልከቱ በጣም ያስገርማል። አሁን ያለውን ተጨባጭ ሁኔታ ስናይ የኢንተርኔትና ስማርትፎን ተጠቃሚው ቁጥር እጅግ በጣም እየጨመረ ነው። አስቡት፣ ሰዎች ቦሌ ወዳለ ካፌ ከመሄዳቸው ወይም ፒያሳ ወደሚገኝ ክሊኒክ ከማምራታቸው በፊት መጀመሪያ ጉግል ላይ ይፈልጋሉ። አካላዊ ሱቅ ብቻ መኖሩ በቂ አይደለም። ኦንላይን ላይ ቶሎ የሚገኙ እና ራሳቸውን በሚገባ የሚያቀርቡ ድርጅቶች ናቸው ገበያውን የሚቆጣጠሩት። ታዲያ ይህንን ሁሉ ኦንላይን ላይ ያለ ደንበኛ እንዴት እንሳበው? ወደ ሦስተኛው ክፍላችን ስንገባ የዲጂታል ግብይት ዋና ምሰሶችን እናያለን። ድርጅቶች የሚጠቀሙባቸውን ትክክለኛ መሳሪያዎች አብረን እንፈትሻለን። እሺ፣ ዲጂታል ግብይትን አቁመው ያዙትን 6 ምሰሶዎች በፍጥነት እንያቸው። እነሱም ኤስኢኦ ወይም የፍለጋ ሞተር ማሻሻም፣ ኮንቴንት ማርኬቲንግ የይዘት ግብይት፣ ማህበራዊ ሚዲያ፣ ፒፒሲ በክሊክ የሚከፈል ማስታወቂያ፣ የኢሜል ግብይት እና ዴታ አናሊቲክስ የዳታ ትንተና ናቸው። ይሄ እንግዲህ ሙሉ አርኪቴክቸሩ ነው። እና ይህ ደግሞ ነገሩን በሚገባ ያብራራዋል። አስቡት፣ ጥሩ ኤስኢኦ የሌለው ንግድ ልክ ቦሌ ጀርባ ባሉ ጠባብ መንደሮች ውስጥ እንደተደበቀ ሱቅ ነው። ማን ያየዋል? ጥሩ ኤስኢኦ ግን ንግዱን አውጥቶ አውራ ጎዳና ላይ ያስቀምጠዋል። ሰዎች ጎግል ላይ ሲፈልጉ ፊት ለፊት መገኘት። ይህ ነው ትልቁ ሚስጥር። ወደ ቀጣዩ ስናልፍ ፒፒሲ ወይም ማስታወቂያውን ሰዎች ክሊክ ሲያደርጉት ብቻ የሚከፈልበት አሰራር አለ። ለምሳሌ ጉግል አድስ ሰዎች አዲስ አበባ ውስጥ የጥርስ ሐኪም ብለው ሲፈልጉ ትክክለኛው መረጃ እንዲያገኙ ያደርጋል። ፌስቡክ አድስ ደግሞ በዕድሜ ወይም በቦታ ለይቶ ለማነጣጠር ይጠቅማል። ለምሳሌ አሜሪካና አውሮፓ ላሉት ዲያስፖራዎች የሪል ስቴት ቤቶችን ለማስተዋወቅ እጅግ በጣም አዋጭ አማራጭ ነው። አሁን እዚህ ጋር ትንሽ የሚያስገርም ነገር ልንገራችሁ። ሀገራችን ውስጥ ቴሌግራም ወይም አጭር የጽሑፍ መልእክት ኤስኤምኤስ በጣም የተለመደ ነው አይደል? ነገር ግን የኢሜል ግብይት ልክ እንደ ዳይኖሳውር የቆየ ቢመስልም አሁንም ድረስ እጅግ ከፍተኛ ጥቅም አለው። ብዙ ድርጅቶች ስለማይጠቀሙበት ውድድሩ በጣም ዝቅተኛ ነው። በነፃ መመሪያዎችን ወይም ሊድ ማግኔቶችን በመስጠት ኢሜል መሰብሰብ በተለይ ለዲያስፖራ እና ለቢዝነስ ቱ ቢዝነስ ቢ2ቢ ገበያ ትልቅ አቅም አለው። አራተኛው ክፍላችን ማህበራዊ ሚዲያ እና ይዘት ነው። እዚህ ላይ ደግሞ ድርጅቶች እንዴት ደንበኞቻቸውን እንደሚያናገሩ እና እምነት እንደሚገነቡ እንመለከታለን። እዚህ ገጽ ላይ በጣም የሚገርመው ነገር የሚሰሩና የማይሰሩ ስልቶቹን ልዩነት ነው። ኢትዮጵያ ውስጥ የሚሰራው የራሳችንን ባህላዊ ታሪኮች ማካፈል፣ በቲክቶክና በሪልስ አጫጭር ቪዲዮዎችን መስራትና ከማህበረሰቡ ጋር መገናኘት ነው። የማይሰራውስ የምዕራባውያንን ማስታወቂያዎች እንዳለ ኮፒ ማድረግና መቆራረጥ፣ ባህላችንን ያማከለ እና ውጥነት ያለው ሥራ ነው ውጤት የሚያመጣው። የይዘት ግብይት ወይም ኮንቴንት ማርኬቲንግ የምንለው ሰዎችን በነፃ በማስተማር ላይ ያተኩራል። ለምሳሌ አንድ የቡና ላኪ ስለ ኢትዮጵያ ቡና ዓመታት ታሪክ ሊያካፍል ይችላል። አንድ ክሊኒክ በአማርኛ የጤና ምክሮችን ሊሰጥ ይችላል። ወይም ደግሞ አንድ የሕግ ቢሮ የንግድ ሕግ መመሪያዎችን ሊያቀርብ ይችላል። አያችሁ፣ ምርት ከመሸጥ በፊት መጀመሪያ እምነት መገንባት ነው።
አሁን ወደ መጨረሻው ክፍላችን ለንግድ የሚረዱ ስልቶች እንሻገራለን። እስካሁን ያየናቸውን ነጥቦች አጣምረን እንዴት ወደ ተግባር እንደምንቀይራቸው እናያለን። ታዲያ ይህ ሁሉ ተደምሮ እንዴት ነው ውጤት የሚያመጣው? የደንበኞች የእሴት ጉዞ 3 ሳይንሳዊ ደረጃዎች አሉት። አንደኛ እግኔት ወይም ሰዎች ስለ ድርጅቱ የሚያውቁበት ደረጃ። ሁለተኛ ማስተማር እና ተሳትፎ መፍጠር እና ሶስተኛው ደግሞ ሽያጭ። አንድን አዲስ ሰው ወደ ታማኝ ደንበኛ የምንቀየርበት ትክክለኛው ሂደት ይህ ነው። ይህን ጉዞ ስኬታማ ለማድረግ የደንበኛ አምሳያ ወይም ካስተመር አቫታር መለየት እጅግ በጣም ወሳኝ ነው። ይህ ማለት በትክክል ማንን ነው የምናገለግለው የሚለውን አጥርቶ ማወቅ ነው። ልክ እንደ ኮምፓስ አቅጣጫ ጠቋሚ ማለት ነው። ማንኛውንም የዲጂታል ግብይት ከመጀመራችን በፊት ይህን የታለመ ደንበኛ ለይቶ ማወቅ የመጀመሪያው እና የማይታለፈው እርምጃ ነው። እና በመጨረሻ ሁላችንም ልናስብበት የሚገባ አንድ ትልቅ ጥያቄ አለ። በኤቢሻ 2015 እና ከዚያም በኋላ የኢትዮጵያ የንግድ ተቋማት የአማርኛ የድምፅ ፍለጋን እና የአርቲፊሻል ኢንቴሊጀንስን እድገት እንዴት ይላመዱታል? የዲጂታል ዓለም በፍጥነት እየሮጠ ነው። ስለዚህ ይህንን አስደናቂ ጉዞ አብሮ መከታተል እና ራስን ማዘመን ፍጹም አስፈላጊ ነው። በዚህ ማብራሪያ ያየናቸው ነጥቦች ለቀጣዩ የንግድ ስኬት ትልቅ በር ከፋይ ናቸው።